ዓለም ገና ከባድ እንቅልፍ ውስጥ ሳለች በምስራቅ አፍሪካ ቀንድ አንዲት ከተማ ገና ትነቃለች። አሰብ ስሟ ሲጠራ ትዝታ ፖለቲካንና ንግድን በአንድ ላይ የሚቀሰቅስ ስም ነው። እዚህ የአፍሪካ ምድር በቀይ ባህር ሞገድ የሚረግፍበት የአሸዋው ግለት ከባህሩ እርጥበት ጋር የሚታገልበት ስፍራ ነው። አሰብ ከተማ ብቻ አይደለችም። አሰብ የጽናት መገለጫ ናት። በዳንኪል በረሃ እምብርት ላይ ተቀምጣ የዓለምን የንግድ መስመር በዓይኖቿ ስትቃኝ የኖረች የስትራቴጂ ማዕከል ናት። ዛሬ ከወደዚች ከተማ ዘልቀን እንገባለን። ከታሪካዊው የወደብ ክሬኖች ስር እስከ አፋር አሳ አጥማጆች መንደር፣ ከጣሊያን ቀኝ አገዛዝ ፍርስራሾች እስከ ዛሬው የጂኦፖለቲክስ ትኩሳት አሰብ ምን ትመስላለች? ነዋሪዎቿስ በዚህ ምድራዊ ሲኦል በሚመስል ሙቀት ውስጥ እንዴት ህይወትን ይቃኛሉ? ሰላም ውድ የቻናሌ ቤተሰቦች፣ ዛሬ ወደ አሰብ ይዣችሁ ልነግድ ሻንጣዬን ሸክፌ ተገኝቻለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ጉዞውን መቀላቀል ትችላላችሁ። የአሰብ ታሪክ የሚጀምረው በንግድ መርከቦች ጭስ ነው። በ19ኛ ክፍለ ዘመን በመገባደጃ ላይ ጣሊያኖች ወደ አፍሪካ ሲመጡ የመጀመሪያ ማረጋገጫቸው ያደረጓት ይህችን ስፍራ ነበር። ሮባቲኖ የተባለው ጣሊያን ኩባንያ በ1869 አሰብን ከአካባቢው ሱልጣኖች ሲገዛ ዓላማው ግልጽ ነበር፤ የቀይ ባህርን መግቢያ መቆጣጠር። ይህች ከተማ ለብዙ አስርተ ዓመታት የኢትዮጵያና የኤርትራ ዋነኛ የንግድ በር ሆና አገልግላለች። ወደቧ ጥልቅ በመሆኑ ግዙፍ መርከቦችን የማስተናገድ አቅም ነበራት። በ1960ዎቹና 70ዎቹ አሰብ የንግድ እናት ተብላ ትጠራ ነበር። በሺዎች የሚቆጠሩ ጭነት መኪናዎች በየሰዓቱ ከአሰብ ወደ አዲስ አበባ ይጓዙ ነበር። ያኔ ከተማዋ አትተኛም ነበር። የጭነት መኪናዎች ጩኸት፣ መርከቦች ሳይረንና የጉምሩክ ሰራተኞች ግርግር ከተማዋን ሕያው አድርጓት ነበር። ነገር ግን ታሪክ ጨካኝ ነው። በ1990ዎቹ መጨረሻ የተከሰተው የድንበር ጦርነት የአሰብን የንግድ ትርታ አቆመው። ያ ግዙፍ ወደብ ጸጥታ ሰፈነበት። ዛሬ በአሰብ ጎዳናዎች ላይ ስትራመዱ ያንን የድሮ ዝናና የዛሬውን ዝምታ ጎን ለጎን ታያላችሁ። አሰብን ለመረዳት መጀመሪያ ሙቀቷን መረዳት አለበት። እዚህ ፀሐይ ጠላትም ወዳጅም ናት። በበጋ ወቅት ሙቀቱ ከ45 ዲግሪ ሴልሺየስ በላይ ይወጣል። ነፋሱ እንኳን አይቀዘቅዝም። ይልቁንም ካምሲን የተባለው ሞቃት ንፋስ አሸዋውን እያዘረፈው ፊት ይገርፋል። ታዲያ ነዋሪዎቿ እንዴት ይኖራሉ? የአሰብ ሰው ከሙቀት ጋር ስምምነትን ፈርሟል። ከቀኑ 11 ሰዓት እስከ ምሽቱ 4 ሰዓት ድረስ ከተማዋ ትተኛለች። ሱቆች ይዘጋሉ፣ መንገዶች ባዶ ይሆናሉ። ሕይወት የሚጀምረው ፀሐይ አድማስ ስትገባ ነው። ያኔ የባህር ዳርቻው በሰዎች ይሞላል። በአየር ማቀዝቀዣ ሳይሆን በባህር ነፋስ የታገዙ ሻይ ይጠጣሉ። ይህ ሻይ ደግሞ የአሰብ ማህበራዊ ህይወትን ማገዶ ነው። የውሃ እጥረትም ቢሆን የአሰብ ሌላኛው ገጽታ ነው። የጨው ክምችት በበዛበት ምድር ላይ ንጹህ ውሃ መጠጥ ውሃ ማግኘት በጣም ከባድ ነው። ነገር ግን የአሰብ ነዋሪዎች ይህንን ሁሉ መከራ በትዕግስትና በፈገግታ ያልፉታል። እዚህ ተስፋ መቁረጥ የለም፣ ምክንያቱም ባህሩ ሁልጊዜ አዲስ እድል ይዞ እንደሚመጣ ያምናሉ። አሰብ የማንነት መገኛ ናት። የአፋር ተወላጆች የዚህ ምድር ጥንታዊ ባለቤቶችና ታሪክ ያረጋገጠላቸው ትክክለኛ ባለቤቶች ናቸው። ልብስ አለባበሳቸው፣ ጭፈራቸውና ለባህል ያላቸው ፍቅር ለከተማዋ ልዩ ውበት ይሰጣል። በትግረኛ በአረበኛና በአማርኛ ቋንቋዎች የሚደረጉ የንግድ ልውውጦች የአሰብን ብዝሃነትንም ያሳያሉ። በአሰብ ገበያ ውስጥ ከገቡ የሚያዩት ትዕይንት አስደናቂ ነው። እዚህ ሰው በዘሩ ሳይሆን በአሰብነቱ ይለካል። ሁሉም ሰው የባህር ልጅ ነው። ምግቡም ቢሆን በባህር ውጤቶች የበዙበት ነው። ሳማክ አሳ በአሰብ ቤቶች ውስጥ ዋነኛው ምግብ ነው። ከተማዋ በኢኮኖሚ ብትዳከምም ማህበራዊ ትስስሯ ግን እንደ ብረት የጠነከረ ነው። የወደቧ እጣ ፋንታ። አሁን ደግሞ ወደ ትልቁ ጥያቄ እንምጣ። የአሰብ ወደብ ምን ይሆናል? ዛሬ እንደ አውሮፓውያን አቆጣጠር በ2026 የዓለም አይኖች በአሰብ ላይ ናቸው። የኢትዮጵያ ወደብ አልባ መሆንና በጎረቤት ሀገራት መካከል ያለው የዲፕሎማሲ ውጥረት አሰብን በድጋሚ የዜና አርዕስት አድርጓታል። ወደቡ አሁንም አለ። ክሬኖቹ ዝገት ቢወርሳቸውም ውሃው ግን አሁንም ጥልቅ ነው። ይህ ወደብ ቢነቃቃ የአፍሪካ ቀንድ ኢኮኖሚ ይቀየራል። ለአሰብ ነዋሪዎች ደግሞ ስራ፣ ልማትና የተሻለ ህይወትን ይገነባል። ፖለቲከኞች በጠረጴዛ ዙሪያ ሲከራከሩ፣ የአሰብ ህዝብ ግን ወደ ባህሩ እያየ ይጠባበቃል። መርከቦች በድጋሚ ተሰልፈው የሚመጡበትን ቀን፣ የከተማዋ ሆቴሎች በእንግዶች የሚጥለቀለቁበትን ቀን ሁል ጊዜ ያልማሉ። የጂኦፖለቲክስ ትኩሳትና የነገዋ አሰብ በድንጋይና በባህር ስብስብ ብቻ የተቀመጠች አይደለችም። አሰብ ሉዓላዊነት፣ የኢኮኖሚ ጥያቄና ፖለቲካ ቁማር ማዕከል ናት። ዛሬ በ2026 ዓ.ም
የአፍሪካ ቀንድ በለውጥ ማዕበል ውስጥ ይገኛል። በወረቀት ላይ በሚፈረሙ ስምምነቶች ላይ ብቻ አይደለም። መልሱ ያው ከተማዋ ነዋሪዎች ጽናት ውስጥ ነው። እነዚህ ሰዎች ጦርነትን አይተዋል፣ ረሃብን ተቋቁመዋል፣ ሙቀትን ተላምደዋል። አሁን ደግሞ የልማትን ብርሃንን ይጠባበቃሉ። አሰብ ለቀጠናው ሰላም ምልክት ልትሆን ትችላለች። ወደቧ ደግሞ ሲከፈት መርከቦች ጭነታቸውን ሲያራግፉ እና የባቡር ሀዲዶች ደግሞ ሲዘረጉ አሰብ የአፍሪካ የንግድ ድልድይ፣ ኢትዮጵያም ትልቅ ባህር በር ትሆናለች። አሰብን ለመረዳት መጀመሪያ ካርታውን ማየት ያስፈልጋል። ይህች ከተማ በዓለም ላይ እጅግ ስራ የሚበዛባቸው የባህር መንገዶች አንዱ በሆነው በባቤል መደብ አቅራቢያ ትገኛለች። የቀይ ባህርን በር የምትጠብቅ ጠባቂ ይመስላል። አፍሪካ ከኤስያ፣ አውሮፓ፣ ከሩቅ ምስራቅ የምታገናኝ ድልድይ ናት። ይህ አቀማመጧ ነው ለዘመናት ሀያላን ሀገራት አይን ውስጥ የከተታት። ታሪኳ የሚጀምረው ዛሬ አይደለም። አሰብና አካባቢዋ ለሺህ ዓመታት የአፋር ሕዝብ መኖሪያ ሆነው ቆይተዋል። ጥንታውያን ግሪኮችና ሮማውያን ኤሪትሪያን ሲት ብለው በሚጠሩ በባህር ላይ የአሰብ ዳርቻዎች ለንግድ መርከቦች በማረፊያ የውሃ መቅጃ ነበሩ። ዕጣን፣ ወርቅና የዝሆን ጥርስ ከውስጥ ሀገር ተጭነው ወደ ውጭ ግብጽና ወደ ህንድ የሚሻገሩበት በዚህ በረሃማ መንገዶች በኩል ነበር። በዘመናዊቷ አሰብ ቅርጿን መያዝ የጀመረችው በ19ኛው ክፍለ ዘመን ማብቂያ ላይ በ1869 እንደ አውሮፓውያን አቆጣጠር ጄፕስቶፕ የተባለ ጣሊያናዊ ካህን አሰብን ከአካባቢው ሱልጣኖች በገንዘብ በመግዛት የጣሊያን የመጀመሪያ ይዞታ አድርጓት ነበር። ይህ ክስተት የጣሊያን ምስራቅ አፍሪካ ቀኝ ግዛት መመስረት ከመሆኑም በላይ አሰብን ከትንሽ አሳ አጥማጆች መንደር ወደ ዓለም አቀፍ ወደብነት መለወጥ ጀመረ። በሁለተኛው ዓለም ጦርነት ማብቂያ ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትቀላቀል አሰብ የኢትዮጵያ ዋነኛ የንግድ በር ሆነች። በ1960ዎቹ መጀመሪያ ላይ የተገነባው የነዳጅ ማጣሪያ አሰብ ኦይል ሪፋይነሪ ከተማን የኢኮኖሚ ማዕከል አደረጋት። በሺዎች የሚቆጠሩ ሰራተኞች ከአቅጣጫው ወደ አሰብ ይጎርፉ ነበር። ያኔ አሰብ የሰላም ከተማ ብቻ ሳትሆን የህልም ከተማ ነበረች። ከባህሩ የሚነፍሰው የአየር የብልጽግና ሽታ ይዞ ይመጣ ነበር። አሰብን ያለ አፋር ሕዝብ ማሰብ አይቻልም። የበረሃው መኳንንት ተብለው የሚጠሩት አፋሮች የዚህ ምድር ቀዳሚ ባለቤቶች ናቸው። ለሰው ከተማ ብቻ አይደለችም፣ የአባቶቻቸው የጥንት ያረፉባት የክብራቸው መገለጫና ከቀይ ባህር ጋር ያላቸው የሺህ ዓመታት ትስስር ማረጋገጫ ናት። በአሰብ ጎዳናዎች ላይ ስትራመዱ የሚሰማችሁ የአፋርኛ ቋንቋ ዜማ የከተማዋ ጥንታዊ ነፍስ ይነግራቸዋል። የአፋር ባህል በአክብሮትና በስነስርዓት የታጠረ ነው። ወንዶቹ ሰናፊል የሚባለውን ነጭ የጥጥ ልብስ ይለብሳሉ። በወገባቸው ላይ ደግሞ የጀግንነት ምልክት የሆነችውን ጊሌ ይታጠቃሉ። ሴቶቹ ደግሞ ዲታ የሚባሉ ደማቅ ቀለማት ያሸበረቀ ልብሶቻቸውን በሚያማምሩ የብር ጌጣጌጦቻቸው ይታወቃሉ። እዚህ ጋር እንግዳ መቀበል ግዴታ ሳይሆን የክብር መገለጫ ነው። ዳጉ የተባለው የባህላዊ የመረጃ ልውውጥ ስርዓታቸው ደግሞ በአሰባውያን መካከል ያለውን ጠንካራ ማህበራዊ ትስስር ያሳያል። የአሰብ ማዕድ ከባህሩ የሚገኝ ሲሳይ ነው። ጉሳሳ በባህላዊ ቅመማ ቅመሞች ተቀብቶ በእሳት ላይ ሲበስል የሚወጣው መዓዛ መንገደኛውን ሁሉ ይጋብዛል። ሞፍቶ የተባለው የአካባቢው ዳቦ ከአሳ ወጥ ጋር ተቀላቅሎ ሲቀርብ ልዩ ጣዕም አለው። እዚህ ጋር ምግብ መብላት ብቻ አይደለም፣ ቤተሰብና ጓደኛ ተሰብስቦ የዕለቱን ውሎ የሚቃኝበት ማህበራዊ ህይወትን አንድ ላይ መመስረት እንጂ። አሰብ የብዙ እምነቶች መቻቻል የሚታይባት ከተማ ናት። የጥንታውያኑ መስጊዶች ሚናራዎች ወደ ሰማይ ቀና ብለው ይታያሉ። ጎን ለጎን የኦርቶዶክስና የካቶሊክ አብያተ ክርስቲያናት ይገኛሉ። ሙስሊሙና ክርስቲያኑ በአንድነት በዓላትን ያከብራሉ፣ በሐዘን በደስታ ይደጋገፋሉ። ይህ የአብሮ መኖር እሴት ከተማዋ በፈተናዎች ውስጥ በሰላም እንድትቆይ ያደረጋት ትልቁ ምሰሶ ነው። በአሰብ መኖር ግን ቀላል አይደለም። የአየሩ ሙቀት ዲግሪ ሴልሲየስ ከ45 እስከ 50 ዲግሪ ሴንቲግሬድ ይደርሳል። ነገር ግን የሳቢያውያን ከዚህ ሙቀት ጋር የመኖር ጥበብ ተከነውታል። ኑሯቸውም ከአየሩ ጋር ተስማምቷል። ከሰዓታት በኋላ ፀሐይዋ ስትበረታ ከተማዋ ለጥቂት ሰዓታት ጸጥ ትላለች። ፀሐይ ስታዘቀዝቅ ግን አሰብ ዳግም በሳቅና በጨዋታ ትነቃለች። ይህ የሳቢያውያን ጽናት ነው። አሰብ ያለ ወደቧ ባዶ ናት። የወደብ ለብዙ አስርት ዓመታት የምስራቅ አፍሪካ የንግድ በር ሆኖ አገልግሏል። 1950ዎቹ ጀምሮ አሰብ የኢትዮጵያ ዋነኛ የገቢና ወጪ ንግድ መተላለፊያ በመሆን የሀገሪቱን ኢኮኖሚ ስታንቀሳቀስ ቆይታለች። በሺዎች የሚቆጠሩ ሰራተኞች፣ የቀን ላብ አደሮችና የማሽን ኦፕሬተሮች ሌሊትና ቀን ሳይሉ የሚደክሙበት የከተማዋ የልብ ትርታ ናት። በ1967 እንደ አውሮፓውያን አቆጣጠር የተመረቀው የአሰብ ነዳጅ ማጣሪያ ፋብሪካ ከተማዋን ወደ ኢንዱስትሪ ማዕከልነት ቀይሯታል። በወቅቱ የሶቪየት ህብረት ድጋፍ የተገነባው ይህ ግዙፍ ተቋም ለኢትዮጵያና ለኤርትራ አስፈላጊውን ነዳጅ በማቅረብ ትልቅ ቁልፍ ሚና ነበረው። ይህ ፋብሪካ በሺዎች የሚቆጠሩ ቤተሰቦችን ያስተዳድር ነበር። ለከተማዋም ልዩ የሆነ
ቴክኖሎጂና የእውቀት ብርሃንም የፈነጠቀ ነበር። ከወደቡ ጎን ለጎን የሳባውያን ትልቁ የገቢ ምንጭ አሳ ማጥመድ ነው። የአፋር ወጣቶች ከልጅነታቸው ጀምሮ ከባህሩ ጋር ይላመዳሉ። ማለዳ ከጠዋቱ 11 ሰዓት ላይ ጀልባቸውን አስነስተው ወደ ቀይ ባህር ሲገቡ ምኞታቸው አንድ ነው፣ የባህሩን ሲሳይ ይዞ በሰላም መመለስ። እዚህ የሚገኙት እንደ ሻርክ፣ ጊላቪያና የተለያዩ የባህር እንስሳት ለሀገር ውስጥ ፍጆታና ለውጭ ንግድ ይቀርባሉ። አሰብ የባህር ብቻ አይደለችም፣ የበረሃም ጭምር ናት። ከተማዋ ጥቂት ኪሎ ሜትሮች ርቆ በሚገኘው በረሃ ውስጥ ሌላ ትልቅ ሀብት ይገኛል። ከአድማስ እስከ አድማስ የሚዘልቀው የጨው ክምችት ነጭ ወርቅ ተብሎ ይጠራል። የአካባቢ ማህበረሰብ ይህንን ጨው በባህላዊና በዘመናዊ መንገድ በማምረት ወደ ተለያዩ የዓለም ክፍሎች ይልካሉ። ይህ ስራ ከፍተኛ ትዕግስትና ብርታትን ይጠይቃል። ላለፉት 2 አስርት ዓመታት አሰብ በፖለቲካዊ ውጥረቶች ምክንያት እንቅስቃሴዋ ቀንሶ ቆይቷል። ነገር ግን ዛሬ አዲስ ተስፋ እየታየ ነው። የሰላም አየር መተንፈስ ሲጀመር የአሰብ ወደብ ዳግም ወደ ቀድሞ ግርማ ሞገሱ ለመመለስ በጣም እየተዘጋጀ ነው። የወደብ መነቃቃት ማለት ለአፍሪካ ቀንድ የኢኮኖሚ እድገትና የሳባውያን ህልም አንድ ማድረግ ነው። ከተማቸው ዳግም የዓለም መርከብ መተማመኛ መሆኗን ማሳየት ጀምራለች። አሰብን ስታዩ ሌላ ፕላኔት ያያችሁ ሊመስላችሁ ይችላል። ከተማውን ከበው የሚገኙት ጥቁርና ሻካራ የእሳተ ገሞራ ድንጋዮች ምድርን ውስጥ ቁጣና ኃይል ይመሰክራሉ። ይህ መልአከ ምድር የተፈጠረው ከሺህ ዓመታት በፊት በነበረ እሳተ ገሞራ ፍንዳታ ነው። እነዚህ ድንጋዮች የቀን ፀሐይ ሙቀት አምቀው ይይዛሉ፣ ሌሊት ደግሞ ያንን ሙቀት መልሰው ወደ አየር ይለቃሉ። ይህ ተፈጥሮ ለሳባውያን ጥንካሬያቸው ምንጭስ፣ ለጎብኚዎች ደግሞ የሚገርም ምስል ነው። ስለ አሰብ ስታወሩ ስለ ሙቀቱ ሳታነሱ ማለፍ አይቻልም። አሰብ በዓለም ላይ ካሉ እጅግ ሞቃታማ ስፍራዎች አንዷ ናት። ትናንትም በንግድም ደምቃለች። ዛሬ በሰላም ትንፋሽ ለመደሰት ጊዜዋን እየጠበቀች ትገኛለች። ሰላም ውድ ቻናሌ ቤተሰቦች፣ በቀጣይ ሳምንት እስከምንገናኝ ቸር እንቆይ።